መቼም እንደዚህ ተሰምቶ ያውቃል። ነገሮችን ለመጀመር ፈልገህ ግን የት እንደምትጀምር ጠፍቶ ቀናት ያልፋሉ፣ ሳምንታት ይተካሉ። አንተ ግን አሁንም ባለበት የቆምክ ይመስልሃል። ነገ ጀምራለሁ ስትል የነገው ቀን ዛሬ ሆኖ ታገኘዋለህ። ይህ የብዙዎቻችን ታሪክ ነው። ነገር ግን ዛሬ አንድ የምስራች አለኝ። ያ ያረጀው ተስፋ አስቆራጩና ነገን ተስፋ የሚያደርገው ታሪክህ ዛሬ ያበቃል። በዚህ ቪዲዮ ውስጥ ጊዜ ከማባከን ወጥተን ወደ አዲሱ የህይወት ምዕራፍ የምንሸጋገርባቸው ቁልፍ ነገሮችን እናያለን። አብረን ቆይ። ሁላችንም ውስጥ አንድ ትልቅ ህልም አለ። የተሻለ ስራ፣ የተሻለ ጤና ወይም የተሻለ ስብዕና መገንባት እንፈልጋለን። ነገር ግን ስንፍና ወይም ፕሮክራስቲኔሽን እንደ ግድግዳ ፊት ለፊታችን ይቆማል። ገና ነኝ እንላለን። ወደፊት አመቺ ጊዜ ይመጣል ብለን እናስባለን። በሌላ በኩል ደግሞ ሌሎች ሰዎች ስኬታማ ሲሆኑ ያየን ራሳችንን ከነሱ ጋር እናወዳድራለን። ይህ ደግሞ በራስ መተማመናችንን ይጎዳዋል። ፍርሃት ይወረናል። ብንጀምርና ባይሳካ የሚል ስጋት ይሰማናል። ባለበት እንድትቆም ያደረገ አቅም ማጣት ሳይሆን ነገ የምትላት መርዛማ ቃል ናት። ህይወትህ አሮጌ ታሪክ ላይ ተጣብቆ ቀርቷል። ግን አስታውስ፣ ንስር አሮጌ ላባውን ካላረገፈ አዲስ በረራ መጀመር አይችልም። አንተም ያረጀውን ማንነትን እስካላወለቅ ድረስ አዲሱ ምዕራፍ አይጀምርም። አዲስ ምዕራፍ ማለት የግድ ትልቅና አስደንጋጭ ለውጥ ማለት አይደለም። አዲስ ምዕራፍ ማለት ዛሬ ላይ ሆነ ይበቃል ብለህ የምትወስነው ውሳኔ ነው። ይህ ውሳኔ የሚመነጨው ካንተ ነው። ህይወትህን የሚቀይር ሌላ ማንም ሰው አይመጣም። ያንተ ህይወት ደራሲ ራስህ ነህ። ዛሬ የምናወራው ስለ ትናንሽ ግን ቆራጥ እርምጃዎች ነው። አዲስ ምዕራፍን ለመጀመር ፍጹም መሆን አይጠበቅብህም። መጀመር ብቻ ነው የሚጠበቅብህ። ወደ አዲሱ ማንነት የሚወስዱ 3 ቀላል መንገዶች። አንደኛ፣ ለምን መቀየር እንደምትፈልግ እወቅ። አይደንቲፋይ ዩር ዋይ። የመጀመሪያው እርምጃ ግብ ማውጣት ሳይሆን ለምን የሚለውን ጥያቄ መመለስ ነው። ለምን መቀየር ፈለክ? ለቤተሰብህ፣ ለራስህ ክብር ወይስ የተሻለ አሻራ ለመተው? ለምን የሚለውን ምክንያትህ ጠንካራ ካልሆነ መንገዱ ሲከብድ በቀላሉ እጅህን ትሰጣለህ። ዛሬውኑ አንድ ወረቀት ወሰድና ለውጥ የምትፈልግበት 3 ዋና ምክንያቶችን ጻፍ። ሁለተኛ፣ ትንሽ መጀመር፣ አሁን መጀመር። ስታርት ስሞል፣ ስታርት ናው። ብዙዎቻችን የምንሳሳተው ሁሉንም ነገር በአንድ ጊዜ ይቀይራለሁ ስንል ነው። አይሆንም። አእምሮአችን ትልቅ ለውጥ ይፈራል። ስለዚህ ዘዴው ትንሽ መጀመር ነው። ለምሳሌ ለ1 ሰዓት ስፖርት መስራት ካልቻልክ ለ10 ደቂቃ ብቻ ተንቀሳቀስ። ሙሉ መጽሐፍ ማንበብ ካልቻልክ 1 ገጽ ብቻ አንብብ። ዋናው ቁም ነገር ዛሬውኑ መጀመርህ ነው። አመቺ ጊዜ የሚባል ነገር የለም። አመቺው ጊዜ አሁን ነው። ሶስተኛ፣ ስህተቶችህን ተቀበልና ተማር። ኤምብሬስ ኢምፐርፌክሽን ኤንድ ለርን። በጉዞ ላይ ያለህ ትሳሳታለህ፣ አንዳንዴም ትሰንፋለህ። ይህ ተፈጥሯዊ ነው። ልዩነቱ ግን ስትወድቅ እዚያው መቅረትህ ወይም ተነስተ መቀጠልህ ላይ ነው። ፍጹም ለመሆን አትሞክር። ወጥ ኮንሲስተንት ለመሆን ሞክር። ስህተትህ የሽንፈት ምልክት ሳይሆን የትምህርት መንገድ ነው። ሸረሪት ድሯ ቢበጠስ አታለቅስም። ወዲያውኑ እንደገና መሸረብ ትጀምራለች።
ድሯ 1000 ጊዜ ቢበጠስ 1001ኛ ጊዜ ትሰራዋለች። አንተም ስትወድቅ እንደ ሸረሪት ተነስትና አዲስ ክር መዘርጋት ጀምር። ውስጥህ ትልቅ አቅም አለ። ዓለም ገና ያላየችው አንተም ገና ያልደረስክበት ድንቅ ማንነት አለ። ጊዜህን አትናቀው። አንተ በምድር ላይ የተፈጠርክበት ምክንያት አለ። ዛሬ የምታደርጋት ትንሿ ለውጥ ከዓመታት በኋላ ለምታመሰግነው ማንነት መሰረት ናት። እንግዲህ አዲስ ምዕራፍ ዛሬ ጀምሯል። አሁን ካልናቸው 3 እርምጃዎች ውስጥ ዛሬ የትኛውን ትጀምራላችሁ? አዲስ ምዕራፍ ለእርሶ ምን ማለት እንደሆነ በኮሜንት ያጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። አስታውስ፣ የህይወትህ ደራሲ ራስህ ነህ። ብዕርም በእጅህ ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።